ሃይሚ ትልቅ ፕሮግራም አዘጋጅቻለሁ እና ይሄ በጣም ብዙ መስዋዕትነት የከፈልኩበት ቀለበት ነው። ታውቂያለሽ፣ ብዙ ነገር አድርጌ ነው ያመጣሁት ይሄንን ቀለበት እና ዛሬም እንደሌላ ጊዜው ሽምልህ ነው የሚመስለው። ቅመምዬ፣ ህይወት ላንተ ቀልድ ነው? ቀልድ አይደለም። እና ታዲያ ምን ማለት ነው እኮ? እንታረቅ፣ ይቅርታ እያልኩሽ እኮ ነው። ለይቅርታው ይሄ በቂ ነው አይደለም? ሁሉንም ነገር ወደ ነበረበት መመለስ ነው። ምንም ወደ ነበረበት የሚመለስ ነገር የለም። እንዴ ምን ማለት ነው? እንዴ ቀለበቱን ነው ይልሰል። አልፈልግም ብሩኬ፣ በቃ ይበቃሃል። ምን ነው ይበቃል? ለዚህ ነው እዚህ ድረስ ያደከምከኝ። ሃይሚ ትልቅ ፕሮግራም አዘጋጅቻለሁ እኮ ጋር። እኔ አይመለከተኝም ስለ ፕሮግራም። እንዴ ከትልቅ ፕሮግራም እኮ የኔ ህይወት የኔ ልብ ይቀድማል አይደል እንዴ? እኮ ያንቺ ልብ አስቀድሜ እኮ ነው እዚህ የጠራሁሽ እኮ። እና ታዲያ ይሄ ምንድነው? እሺ ይቅርታ በጣም ሃይሚ፣ አንቺን አስቀድሜ እኮ ነው እዚህ የጠራሁሽ። የተሰበረ ብርጭቆ መልሰህ መጠገን ትችላለህ? አችልም አይደለ? እኛ እኮ ሰው ነን ሃይሚ። እንደዛ ነው ገባህ አይደል? ሰው አይሰበርም፣ ሰው አያዝንም። እሺ ቅመም ተረጋጊሽ። ብሩኬ እኮ ተረጋጊ። እኔን ለማባበል እንዳትሞክር። እንደውም በጣም ተረጋግቼ እያወራሁህ ነው። ከዚህ በላይ ደግሞ ምንም ነገር አልፈልግም። ቦርሳዬን ስጠኝ። ቅመም አውሪኝ በስርዓት። ምን ሆነሽ ነው? ይሄን የመሰለ ዲኮር ለኔ። እኔ እኮ ካንቺ ጋር መጣላት መለየትም ስለማልፈልግ ስለ በዓል ማውራት እኔ ተወኝ። አሁን ሃይሚ ተረጋጊና እሺ አውሪኝ። እሺ ብሩኬ እሺ አውሪኝ። በቃ አንቺ አሁን ውስጥሽ ላይ ያለውን ነገር የፈለግሽውን ነገር ልቀቀኝ። ውስጥሽ ላይ ያለውን